እስራኤላውያን በግብጽ ባርነት በተገዙበት ዘመን ፈርዖን እስራኤላውያን ወንድ ልጅ ሲወልዱ እንዲገደል በአዋጅ አስነገረ። የሙሴም እናት ልጇ በፈርዖን ትእዛዝ መሰረት እንዳይገደልባት ልጇን በቅርጫት አድርጋ ወንዝ ውስጥ ጣለችው። የፈርዖን ሴት ልጅ በወንዝ ገላዋን ልትታጠብ ወርዳ ሳለ በዚያ ቅርጫት አግኝታ ብትከፍተው የሚያሳሳ ውብ ልጅ አገኘች። ይህንን አሳድገዋለሁ ብላ ወደ ቤቷ ከወሰደችው በኋላ ሙሴ በንጉሥ በፈርዖን ቤት አደገ። የሙሴም እናት ተንከባካቢ ሞግዚቱ ሆና ተጥሎ የተገኘውን ልጇን እንድታሳድግ ከፈርዖን ሴት ልጅ ጋር በድብቅ በመስማማት በንጉሡ ቤት ገባች። እናቱም ልጇን ሙሴ የፈርዖን ልጅ እንዳይባልባት ሃይማኖቱን፣ ማንነቱን፣ ታሪኩን፣ ባህሉን ጠንቅቃ እያስተማረች አሳደገችው። ሙሴ 40 ዓመት በሆነው ጊዜ አንዱ ግብፃዊ ዕብራውያንን ሲገድለው አይቶ ለወገኑ ተበቅሎ ግብፃዊንን ገደለው። በማግስቱ ደግሞ 2 ዕብራውያን እርስ በርሳቸው ሲጣሉ አያቸው። ሊያስታርቃቸው ፈልጎ ወደ እነሱ ጠጋ ሲል አንደኛው አመፀኛ ዕብራዊ ትናንት ግብፃዊን ገደልከው፣ ልትገለኝ ትሻለህን? አለው። ሙሴም በድብቅ ያልኩት ለካ ታውቆብኛል ብሎ ፈርዖንን ፈርቶ ወደ ምድያም ሀገር ሸሽቶ ሄደ። የምድያም ሀገር ካህን የሆነውን ዮቶርን በሌላ ስሙ ራጉኤል ይባል ነበር። ሴት ልጁን ሲጳራን አግብቶ 40 ዓመት በምድያም ሲቀመጥ 2 ልጆችንም ወለደ። ይህችም ምድያም የተባለች ሀገር ቅድስት ኢትዮጵያ ናት። ስለዚህ መጽሐፍ ቅዱስ እንዲህ ይላል፣ ፈርዖንም ሙሴን ግብፃዊውን እንደገደለ በሰማ ጊዜ ሙሴን ሊገድለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ፣ በምድያምም ምድር ተቀመጠ። በውሃም ጉድጓድ አጠገብ አረፈ። ለምድያምም ካህን 7 ሴት ልጆች ነበሩት። እነርሱም ወጥተው ውሃ ቀዱ፣ የአባታቸውንም በጎች ሊያጠጡ የውሃኑን ገንዳ ሞሉ። እረኞችም መጥተው ገፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣላቸው። ወደ አባታቸው ወደ ራጉኤልም በመጡ ጊዜ ስለምን ዛሬ ፈጥናችሁ መጣችሁ? አላቸው። እነርሱም አንድ የግብፅ ሰው ከእረኞች እጅ አዳነን፣ ደግሞም ቀዳለን፣ በጎቻችንንም አጠጣ አሉ። ልጆቹንም እርሱ ወዴት ነው? ለምንስ ያንን ሰው ተዋችሁት? ጥሩት፣ እንጀራም ይብላ አላቸው። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ። ልጁንም ሲጳራን ለሙሴ ሚስት ትሆነው ዘንድ ሰጠው። ሙሴ ኢትዮጵያዊቱን አግብቷልና ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ። እነርሱም በውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ እየተናገረ አይደለምን? አሉ። እግዚአብሔርም ሰማ። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበር። እግዚአብሔርም ወዲያው ሙሴንና አሮንን ማርያምንም ሦስታችሁ ወደ መገኛው ድንኳን ውጡ ብሎ ተናገረ። ሦስቱም ወጡ። እግዚአብሔርም በደመና አምድ ወረደ፣ በድንኳንም ደጃፍ ቆመ። አሮንና ማርያምንም ጠራ፣ ሁለቱም ወጡ። እነርሱም ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይንም በሕልም እናገረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። የእግዚአብሔርን መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም? አለ። እግዚአብሔርም ተቆጥቷቸው ሄደ። ደመናውም ከድንኳኑ ተነሳ። እነሆ ማርያምም ለምጻም ሆነች፣ እንደ አመዳይም ነጭ ሆነች። አሮንም ማርያምን ተመለከተ፣ እነሆም ለምጻም ሆና ነበር። አሮንም ሙሴን ጌታዬ ሆይ ስንፍናን አድርገናልና በደለናልምና እባክህ ኃጢአት አታድርግብን አለው። ሕዝበ እስራኤል ከግብፅ ሳይወጡ በኋለኛው ዘመን ጌታችን
ኢየሱስ መድኃኒታችን ክርስቶስ ከመወለዱ ከብዙ ዘመን በፊት በቅድስት ሀገር ኢትዮጵያ ውስጥ እግዚአብሔርን የሚያገለግል ካህን እንደነበረ መጽሐፍ ቅዱስ የሚመሰክረው ሐቅ መሆኑን ልብ ማለት ያስፈልጋል። ኢትዮጵያ የክርስቲያን ደሴት ናት የሚባለው ከበቂ በላይ ብዙ ምክንያትና ማስረጃ ኖሮ እንጂ እንዲሁ አይደለም። ሙሴ በምድያም አገር በዱር ሆኖ የካህኑን ዮቶርን በጎች እየጠበቀ ሳለ በቁጥቋጦ ውስጥ ታላቅ ራእይ አየ። ነበልባል ከሐመልማሉ ጋር፣ ሐመልማሉም ከነበልባሉ ጋር ተዋህዶ ነበልባሉ ሐመልማሉን ሳያቃጥለው፣ ሐመልማሉም ነበልባሉን ሳያጠፋው ተመልክቷል። ይህንንም ምስጢር ለመረዳት ጠጋ ሲል ከቁጥቋጦ ውስጥ እግዚአብሔር ድምፅ አውጥቶ ጠራው። የቆመባት ስፍራ የተቀደሰች ስለሆነች ጫማውን ከእግሩ እንዲያወልቅ ነገረው። ሐመልማሉ ነበልባሉን ያለማጥፋቱ እስራኤልም መከራውን ግብር ገብተን ቀኖናን ይዘን እናርቀው ያለማለታቸው ምሳሌ ሲሆን፣ ነበልባሉ ሐመልማሉን ሳያቃጥል ማየቱ የግብፅ መከራ እስራኤልን ጨርሶ ያለማጥፋቱ ምሳሌ ነው። ፍጻሜው ግን ሙሴ ያየው ነበልባልና ሐመልማል ተዋህዶ የመለኮትና የትስብእት ተዋህዶ ምሳሌ ነው። ነበልባሉ ሐመልማሉን እንዳላቃጠለው ሁሉ ሐመልማሉም ነበልባሉን እንዳላጠፋው ሁሉ መለኮት ብልሃቱን፣ ስፋቱን፣ ርቀቱን ሳይተው ሥጋም ግዙፍነቱን ሳይተው የመዋሃዳቸው አንድ አካል አንድ ባህሪ የመሆናቸው ምሳሌ ነው። እንዲሁም ነበልባሉ የጌታችን ምሳሌ ሲሆን ሐመልማሉ ደግሞ የእመቤታችን ምሳሌ ነው። ይኸውም ነበልባል ሐመልማሉን እንዳላቃጠለው ሁሉ እሳተ መለኮት ጌታችንንም 9 ወር ከ1 ቀን በማኅፀኗ ባደረ ጊዜ እመቤታችን በባህሪ መለኮቱ አላቃጠላትም። ሐመልማሉም ነበልባሉን እንዳላጠፋው ሁሉ ጌታችንም ከእመቤታችን ከሥጋዋ ሥጋ ከነፍሷን ነፍስ ነስቶ ሰው ቢሆንም ባህሪ መለኮቱ አልተለወጠም። መለወጥ የሌለባት ድንግል ማርያም ሙሴ በበረሃ በነደደ እሳት ጫፎቿ ሳይቃጠሉ ያያት ዕፅን ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮቱ አላቃጠላትምና ከወለደችውም በኋላ ድንግልናዋ አልተለወጠምና ሰውም ቢሆን መለኮትነቱ አልተለወጠም። ይህንንም ቅዱስ ኤፍሬም በሐሙስ ምስጋናው ላይ እንዲህ ሲል ገልጾታል። በእውነት አምላክ የሆነ እርሱ መጥቶ አዳነን። የደማስቆ ሊቀ ቅዱስ ዮሐንስም ዕፀ ጳጦስ የአምላክ እናት አምሳል ነበረች። ሙሴ ወደ እርሷ በተጠጋ ጊዜ እግዚአብሔር አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውልቅ አለው። እንግዲህ ሙሴ የወላዲት አምላክን ምሳሌ ያየባት መሬት የተቀደሰች ከሆነች ምሳሌዋ ራሷ ምን ያህል የተቀደሰች ትሆን? እርሷ ቅድስት ብቻ ሳትሆን ቅድስተ ቅዱሳን ናት በማለት ስለ እመቤታችን አስተምሯል። ከዚህ በኋላ እግዚአብሔር ሙሴን ሕዝበ እስራኤልን ከግብፅ ባርነት እንዲያወጣቸው ላከው። ሙሴም ወደ ግብፅ አገር ሄዶ 10 የተለያዩ መቅሰፍቶችን አመጣ። መጀመሪያ ውሃውን ወደ ደምነት ለወጠው። 10 የበኩር ልጆቻቸው ሞቱ። በታምራቱም ሕዝቡን ይዞ ከግብፅ ወጣ። የኤርትራ ባህርን በበትሩ ለሁለት ከፍሎ አሻገራቸው። ከዚህ በኋላ ሕዝበ እስራኤል በምድረ በዳ 40 ዓመት ሙሉ መና ከሰማይ እያወረደ መገባቸው፣ ከዓለትም ላይ ውሃ እያፈለቀ አጠጣቸው። እስራኤል ግን እጅግ ክፉዎች ነበሩና በክፉ ይነሱበት ነበር፣ በድንጋይ ሊወግሩትም ያሉበት ጊዜ ነበር። እርሱ ግን ፍጹም በመታገስ በኃጢአታቸው እንዳይሞቱ ወደ እግዚአብሔር ይማልድላቸው ነበር። ሙሴ ከሰው ከወዳጁ ጋር እንደሚነጋገር ከእግዚአብሔር ጋር 570 ጊዜ ቃል በቃል ተነጋግሯል። 40 ቀን 40 ሌሊት ከጾሙ በኋላ 10ሩን ትእዛዛት የጻፈባቸውን ጽላት ተቀበለ። እስራኤላውያን ባዩት ጊዜ እንዳይሞቱ ፊቱን እስኪሸፍንላቸው ድረስ ፊቱ እንደ ፀሐይ የሚያበራበት ጊዜ ነበር። ሊቀ ነቢያት ሙሴ 120 ዓመት በሆነው ጊዜ እግዚአብሔር ሕዝቡን ለአገልጋዩ ለነነዌው ልጅ ለኢያሱ እንዲያስረክበው ስላዘዘው ለኢያሱ አስረክቦታል። ሙሴ እግዚአብሔር እንዳዘዘው
በምስክሩ ድንኳን ውስጥ የሚሰራውን ሁሉ ሰርቶ ካዘጋጀ በኋላ በተራራ ውስጥ አረፈ። በዚያም በመላእክት እጅ በስውር ተቀበረ። የእስራኤልም ልጆች ወስደው እንዳያመልኩት እግዚአብሔር የሙሴን ሥጋ ሰወረ። ሰይጣንም የሙሴን ሥጋ ለእስራኤል ሊገልጥላቸው በወደደ ጊዜ ሐዋርያው ይሁዳ በጻፈው መጽሐፍ ላይ እንደመሰከረው የመላእክት አለቃ ቅዱስ ሚካኤል ገሰጸው፣ ከዚህም ስፍራ ከለከለው። የእስራኤልም ልጆች ለሙሴ 40 ቀን አልቅሰውለታል። ጌታችን ስለ ሙሴ ሲናገር ከእስራኤል ልጆች ውስጥ እንደ ሙሴ ያለ ደግ የዋህ ቅን ነቢይ እንደማይነሳ መስክሮለታል። የሊቀ ነቢያት ሙሴን ረድኤትና በረከቱን ያሳደርብን። እግዚአብሔር አምላክ በጸሎቱም ይማረን፣ አሜን።